ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ ደህና ነኝ። ተጠፋፍተናል። ቪዲዮ ፖስቼ ሰርች አላውቅምና ለዛ ነው አልተመቸኝም። ስራም ነው ምናምን ነገር አልተመቸኝም። ብቻ በአጠቃላይ ሁላችሁም ሰላም፣ እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ያው እንኳን አደረሳችሁ ለ2019 18 አልቆ ወደ 19 ቃል ልንገባ ትንሽ ጊዜ ነው የሚቀረና እንኳን አደረሳችሁ እስከዛውም ድረስ። አንድ ጥያቄ ልጠይቃችሁ የመጣሁት ዛሬ ማለት ነው። እሱ ምን መሰላችሁ? ቪዲዮ ኤዲት ማድረግ አልቻልኩም። ስለዚህ ኤዲት እንዴት እንደሚደረግ ኮሜንት ላይ አሳውቁኝ። እንደዚህ አድርገሽ ኤዲት እንደዚህ ስታረጊ ይስተካከላል፣ በእንደዚህ ስሪው፣ በእንደዚህ ስሪ በሉና ነገሩኝ። አሁን ቪዲዮም እየሰራው አይደለም። በእርግጥ ግን ያው በቅርብ ጊዜ ወደ ሀገሬ ስገባ በደንብ እሰራለሁ ብዬ ተስፋ አደርጋለሁ። ስራ ላይ ስለሆንኩኝ እዚህ እየተመቸኝ አይደለም። ለዛ ነው። ሁላችሁንም አመሰግናለሁ ለምታበረታቱኝ። ላይቭም መግባት ጀምሬያለሁ እግዚአብሔር ይመስገን። በኢማራት 5 ሰዓት እገባለሁ። ዘይሩኝ እየመጣችሁ ማለት ነው። እንደገና ደግሞ ምንም አይደለም። ይሄ ጊርኩ ነው። ያው ብዙም ቤት ስለማልሄድ ይመስለኛል ሳስበው እና አበረታቱኝ። ወደ እናንተም እንድመጣ ጋብዙኝ። ያላችሁ ልጆች ላይቭ ስገቡ ሼር ማድረግ አይቻልም፣ ግን እመጣለሁ እንደ እግዚአብሔር መልካም ፈቃድ። ግን አበረታቱኝ ማለት ፈልጋለሁኝ። አብዛኛ ግን ቪዲዮ ያንኑ የሰራሁትን ራሱ ኤዲት እንዴት እንደማረግና እንደምለቅ ግራ ስለገባኝ ለዛም ነውና እባካችሁ እሱንም እንድትነግሩኝ ነው ዛሬ የመጣሁት። ከዛ በተረፈ ሀሳብ ካላችሁ ሀሳባችሁን እንድታካፍሉኝ ፈልጋለሁኝ። እንዴ እኔ አንድ ጥያቄ ያለኝ፣ እኔ ቲክቶክ አሁን 15,000 ምናምን ደርሻለሁኝ። ምን አለ የቲክቶኮቹ ፋሚሊዎቼ እዚህ መታችሁ ሰፖርት ብታረጉኝ ብታበረታቱኝ እንደ ቲክቶኩ ማለት ነው። እሹ ያኔ ማፊ ምሽኪላ። ስለዚህ ያ ነገር ስለሆነ አበረታቱኝ ማለት ፈልጋለሁኝ። ቤተሰብ ያልሆናችሁን ቤተሰብ ሁኑ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ። እኔም እመልሳለሁ እውነት ለመናገር ማለት ነው። እና ታማኝ ነኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። አገሬ ልገባ ትንሽ ጊዜ ስለሚቀረኝ ከዚህ በፊት በቪዲዮም ሰርቼላችኋለሁኝ። እዛም ስገብቼ ያው ለማገልገል ነው አላማዬ፣ ማገልገል ነው። እግዚአብሔር የተመሰገነው ማገልገል፣ የተቸገሩትን መርዳት አላማዬና እቅዴ እሱ ነው። እግዚአብሔር ቢልልኝና ቢሳካልኝ የተቸገሩትን መርዳት፣ ካጠገባቸው መቆም፣ አለውላችሁ ማለት ያንን ነው የምፈልገውና እመቤቴ ረድታኝ ያንን ክብር ባገኝ ደስ ይለኛል። ለራሴ ሳይሆን ለነሱ አብሬ እየሆንኩኝ ከነሱ ጋር እየሆንኩኝ በዓለም ባሳለፍ ከነሱ ጋር እየሆንኩኝ ብዙ ነገርን ባደርግ ደስ ይለኛል። እውነት ለመናገር ማለት ነው። ውስጤ ናቸው ነዲያን ማለት በእኔ ውስጥ ናቸው ያሉት፣ ደሜ ሆነዋል ማለት ይቻላል። እና ባለኝ አቅሜ ከጎናቸው ነኝ ያለሁት። ግን ደግሞ የበለጠ ይሄን እድል ባገኝና ብሰራ ብታበረታቱኝና ከፍ ብታረጉኝ እቅድና አላማዬ ከነሱ ጋር መስራት ነው። እና ያው ልገባም ዝግጅት ላይ ስላለሁኝ ከገባኝ በኋላ ትልቁ ስራዬ እሱ ነው ብዬ ነው የማስበው። እንደ እግዚአብሔር መልካም ፍቃድ እመቤቴ ከረዳችኝ፣ መድኃኒዓለም ካጠገቤ ከቆመ፣ አይዞሽ ብሎ እጄን ይዞ ካወጣ አላማዬና እቅዴ እሱ ስለሆነ አበረታቱኝ ማለት ፈልጋለሁኝ። ሙስሊም ወገኖቼ፣ ክርስቲያን ወገኖቼ፣ ፕሮቴስታንት ሁላችሁም በአጠቃላይ ማለት ነው። እምነት አለይም። ሁሉም ብሔር ብሔረሰቦች ለእኔ አንድ ናቸው። ስለዚህ ሁላችሁም ይህንን ቪዲዮ ያያችሁ በሙሉ እንዳታልፉኝ በእመቤቴ እጃችኋለሁኝ። ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። እባካችሁ እባካችሁ ልለምናችሁ በፈጣሪ ስም ይዣችኋለሁ እና በርቱልኝ። እውነት ለመናገር በቀልዶች በአንዳንድ ነገሮች እመጣላችኋለሁ ከዚህ በኋላ ማለት ነው። ቲክቶክ ላይ ብቻ አይደለም ፈታ ማረጋችሁ፣ እዚህ ጋር መጥቼ ቲክቶክ ላይ የማታውቁኝን ወገኖችን እዚህ ጋር ፈታ አረጋችኋለሁ። እንደ እግዚአብሔር መልካም ፈቃድ እመጣለሁ። ግን ጥያቄን እንዳትረሱት። ምክንያቱም ጥያቄ ቪዲዮ እንዴት ነው ኤዲት የሚደረገው? ኮሜንት ላይ እውነት ለመናገር ኮሜንት ላይ በደንብ አብራሩና ንገሩ። እሺ ይህንን ማወቅ ስለምፈልግ ማለት ነው። አደራ አደራ ማለት ፈልጋለሁኝ። ያው እየተደበቅኩ ነው ቪዲዮ የምሰራላችሁ ሰዎች እዚህ ቅርብ ናቸው ያሉት። ድምፄን ቀንሼ ነው ማወራላችሁ እና አደራችሁን ይህንን እንድትተባበሩኝ ይፈልጋለሁኝ። እወዳችኋለሁኝ። አመሰግናለሁኝ። ሁልጊዜም ነው የምወዳችሁና ክበሩ።